ይህ ልጅ ስንቶቻችሁ ናችሁ የምታውቁት? እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ። ወደ አዲስ አበባ መጥቷል። የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው። አሁን ልጅ ሰላም ልለው ነው። እዚህ ጋር አሉ። ስኬት አትዳትገጭ፣ ናፒ እንዳትገጭ። ስኬት ሃይ፣ እንዴት ነህ አባት? ሰላም ነህ? እንደምን አለ? ደህና ነህ ወይ ቤቢ? ሃይ፣ ደህና ነህ? እንዴት ነህ? ውይ ስላገኘው በጣም ደስ ብሎኛል። ስምህ ማን ነው ንገረኝ እስኪ። ልዑል ነው ስምህ? የኔ አባት ናይስ ሚች። እንኳን ወደ አዲስ አበባ በሰላም መጣ። እሺ ስላገኘው ደስ ብሎኛል በጣም። ሃይ፣ እንደምን አለ የኔ አባት? ደህና ነህ? እንዴት ነህ? ሃይ ቤቢ፣ እንዴት ነሽ? ደህና ነሽ? አስጠበቅናችኋል። ሶሪ በጣም። ይሄው እንግዲህ vlog በርቷል ኦሬዲ። ኦኬ በደንብ ታስረዳኛለሽ እሺ ስለሱ ያለበት ሁኔታ። 6 ዓመት ሙሉ አባቱ ነህ? ስም ማን ነው አባት? አይዞህ ይሰማኛል። ተሰቃየሁ አዶሪ ተሰቃየሁ። አይዞህ ችግር የለውም። 6 ዓመት ሙሉ የሚረዳኝ ሰው አጣሁ። በኋላ እናወራለን ችግር የለውም። 10 ብር አንዳንድ 100 ብር እየሸጥኩ ነው ካርድ ማሳከምበት አጥቼ። ምን ያባት ይኸው ለመጀመሪያ እንትን ቆይ አንዴ አቢ አምጤ ያዛ አንተ ላውኻ ዛንተ ላውኻ ወው ትሎል ከባድ ነው። ና የሆነ ስጦታ ይዤ ልመጥቻለሁ። ካርዱ ጀምሮ ነው ይሄን አምጤ ካርዱ ጀምሮ ነው ማለት ይሄ ላንተ ነው 50,000 ብር ለጊዜው መቆያ አዲስ አበባ እንትን እንዳትጨናነቅ እሱ እስከሚታከም ድረስ። ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ ያመቻቻለሁ። እሺ ዶንት ወሪ የኔ አባት ጠንክር። ይገባኛል በእናትህ አይዞህ የኔ አባት። እኔም አሁን ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል። በጣም ብዙ ልጆች አይዞህ ችግር የለውም። እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን። ኧረ በደንብ እናወራለን። አይዞህ አለሁልህ እኔ። እሺ የኔ አባት ስንት ዓመት እያለ ነው እዚህ? 4 ዓመት 4 ዓመቱ ነው። 4 ወሩ ከተወለደ በ4 ወሩ ነው ልቡ የጀመረው የዚህ ኬዝ። የዛሬ ዓመት ደግሞ እዚህ የመጣው ጊዜ ለቀጠሮ ይሄ ነው። ይሄ ማለት ነው ደም ስር ጠፍቶ ራሱ በጭንቅላቱ ነው ሲደረግለት የነበረው። ደም ስር ጠፍቶ ማለት ነው በጭንቅላቱ ተደርጎ ነው ሲገባለትና እንትን ሲል ነው የነበረው። ሲያመው እንደዚህ አይደለም። ቪዲዮ ላይ ሁሉ ለቀነው ነበር። አሁን በዚህ በ3 ወር ውስጥ ቪዲዮ ላይ ተለቆ ነበር። ድሬዳዋ መጥቶ ነው እሱ ሶሻል ፍቅር ሚዲያ መስርቷል እሱ እና ሚዲያ ላይ ነው የተገናኘ ነው በዛ እና በቃ እኔም ያው የበጎነት ስራ ለመስራት ፍቃደኛ ስለነበርኩኝ ከነሱ ጋር ተቀላቀልኩ ሳልነግራቸው። እኔን የሚያውቅ ሰው ነው ለነሱ ሪፖርት አድርጓቸው ከዛ በኋላ እኔ ሊያገኘኝ ይቻላል። እንደዚህ ማኮነ መምጣት አለብኝ ነው። እውነት ነው የኔ አባት እና እስከ ህይወቴ መጨረሻ እሱ እንዲኖርልኝ እፈልጋለሁ። ግድ ነው። አሁን ቀስቀስ አሪፍ እሺ። ትምህርት አሁን ይማራል ግን ከትምህርት ቤት ወስጄ ወደ ሆስፒታል ሲነሳው ሽታ ሲሸተው ምን ሲለው አሁን ራሱ ተይዟል። ጣቱ እንደዚህ ነው የሚሆነው። እንዴት እንደሚጠቁር ደም እንትን የለው ሲነሳ በቃ እንደዚህ ይጠቁራል እና ይሄ ከንፈሩ ይጠቁራል። ይሄ እዚህ ስሬው እንደዚህ ይጠቁራል። ሲያማው እንደዚህ ነው የሚያደርገው ኬዙ ነው። እናስደርገዋለን። አሁን ራሱ አመመኝ እያለ ነበር። አሁን እየመጣን ደህና ነበር። ከንፈሩ ሁሉ ድርግርግ አለ። ከእንደዚህ ነው የሚያደርገው። ሲነሳበት ሰዓት የለውም። ድንገት ተነሳበት። ከዛ ሆስፒታል ወሰድነው። እዛ ነው የመጀመሪያ ቪዲዮ ሰራሁት። የት ሆስፒታል ሄዳችሁ ነበር? እዛው ክትትል የምታደርጋለች ዶክተር ነበረች፣ እሱ የምትከታተል እዛው ሲደን አሳየን። እዛው በቃ ሲጨንቃችሁ ነው ወደዚህ የመጣችው? አዎ በቃ ምንም አማራጭ የበለጠ ለማግኘት። አዎ እኔ ደግሞ ግዴታ ከስራ ማወቅ ነበር። መንሱር ጋር ሄድን። መንሱርን አገኝተነው እሱ ለአንተ ለሰይፉና ለእሸቱ ቪዲዮ ሰርቶ እንዲያደርስልን ቢያንስ ከ3 አንዳችሁን ቀድሞ እንዲደርስ ተባለ። ቀድሞ ይደረሰው እሱ መምሰሉን ያስተዋልኩት ቪዲዮ ሰርቼ ከድሬዳዋ ልወጣ ስል ትኬት አዘገየ ወደኋላ። በዛች ቀን ነው ትኩረት አድርጌ ያየሁት። ሰራው በጣም ነው የገረመኝ። እግዚአብሔር ፈቀደለት። በቃ ይሄ ልጅ መንሱርን በመምሰል ብቻ ይታከማል እመነኝ አልኩት። እዛ አቴንሽን አገኘ ማለት ነው። ጋይስ ትልቅ የምስራች ይዘን መተናል። እንግዲህ ዛሬ ወደ
ሆስፒታል ሊገባ ነው። ምክንያቱም እዚህ እንደሚታከም ነግረውታል። በጣም ደስ ብሎኛል። እኔ በጣም የአባቱ ፊት እንዴት እንደፈካ ልነግራቸው አልችልም። ኢነርጂ ነው የተመለሰው። ፈገግታውን አሳያቸው እንዴት እንደሚያምር አሁን ማለት ነው። እሷም ለራሱ ጩጬ ኮሜዲያን እያሳቀችን ነበር ዛሬ እና ዛሬ ሆስፒታል ይገባል። ከዛ ደግሞ ነገ ሰርጀሪ ያለው ነገ ቀዶ ጥገና አለው። ስለዚህ አፕዴት ነገ እንሰጣቸዋለን ማለት ነው። እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ። እግዚአብሔር ደግሞ ከጎናችን እንደሚሆን እርግጠኛ ነኝ አይደለ? ምን ቀዘቀዘሻውን ጸባይሽ ተቀየረ? ጸባይሽ ተቀየረ። ኃይለኛ ቲክቶከር ነው የሚሆነው። ባይዘው ጠብቁት ጋይዝ። ቲክቶክ እንከፍታለን እና አዲስ አበባ ያላችሁን ካምፓኒዎች ካላችሁ ፕሮሞሽን ማሰራት ከፈለጋችሁ ማሰራት ትችላላችሁ። አባቱ አለ፣ እሱም አለ። እኔም ሪፖስት አደርግላቸዋለሁ፣ ከጎናቸው እቆማለሁ። ስለዚህ ሜሴጅ በአርቲስት ቢኒያም ዮሐንስ የሚለው ታግ አደርገዋለሁ። ሜሴጅ ጻፉላቸውና እሱ መልስ ይሰጣቸዋል። እሺ፣ እንወዳቸዋለን። ቴንክ ዩ ቻው። የኔ እናት በእናትሽ ደስ ብሎናል። አይዞሽ 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 እናቴ አይዞሽ። ደስ ብሎኛል በጣም አይዞሽ። እግዚአብሔር የተሰጠኝ ልጅን አጠገፍክልኝ አይተርፍም የተባለ ልጅ ነው። በደገደው ራሱ አይዞሽ ችግር የለም። አይዞሽ በጣም 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 ደስ ብሎኛል። አይዞሽ ውጭም አይታከምም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ ነይ እኔ በቃ እኔ ቃላት ያተገኛል። አመሰግናለሁ አመሰግናለሁ። ችግር የለውም። ኧረ እንዴ ኖ አይሆንም። ነይ 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 ችግር የለውም። ነሽ ተነሽ። አይዞሽ 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 የልጅን ህይወት ችግር የለውም። አይዞሽ አይዞሽ ሁሉ ሰቀቅ እኔ ነው ልጅ በቃ እንዲህ ነው ማለት የልጅን ህይወት ነው የቀጠልክልኝ። እውነት ተስፋ የተሰጠኝ በጣም እኔ መላክ ብልህ ራሱን እንጃ ያስባል። የት ጋር ነው ያለው? የት ጋር ነው ያለው? መላኬ ነህ። ውይ አይዞሽ የኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስሰቴ ነበር። እንዴት ልበልኝ? በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ እድሜና ጤና ይስጥ። እውነት እንደው ፈጣሪን ያላቅም በቃ አንተ ለምትደርስበትን እኔ አላቅም። በቃ አይዞሽ አይዞሽ። ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። እድሜ ጤና ይስጥ። አመሰግናለሁ። እሺ እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልገልጽልህ አንችልም። ፈጣሪ ሁሉም ነገር ይሙላል። አሜን አሜን። ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላል። እድሜ ጤና ያሰብከው በላይ እውነትን ካሰብከው በላይ ሺህ ዓመት እናንተም ኑሩልኝ። አሜን ሺህ ዓመት ኑሩልኝ። ዛሬ ብሞት በእውነት ዛሬ ብሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ ብሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባቱ መሞት ነው እንኖራለን። እንዲያው አይዞሽ አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ተሳካ። በቃ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለኔ ያደርግልኝ እያልኩት በላው ላይ ተራምጃለሁ። ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አንተ ሰጣው። አይዞሽ ችግር የለውም። አሁን መጎብኘት እንችላለን። ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ አይዞሽ ጠንከር በይ። አይዞሽ አገኔ አሁን ደስታ ነው እኮ የሚያስለቅሰኝ ነው። አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ይወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ። ገጋግብ ብሎኝ ነበረ። ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለልች እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሙሉ ወጫችንን ችለው
ለዚህ አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። በጣም ደስ ብሎኛል ማርያም። ችግር የለም። አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ። ፈጣሪ ይጠብቅህ። ቤተሰብ ዘርህ ይባረክ። እውነት ዘርህ ይባረክ። እውነት የረገጥከው ሁሉ ይባረክ። እሺ ናቴ የረገጥከው እውነት አሜን አሜን ናቴ። ይሄ ናት አይዞሽ ነይ። የት ነው ያለው አባቱ? የት አለ አባቱ? እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር አንቺ። ጤና ይስጥልኝ። እንደምን አለኝ አባዬ? አይደል ይኸው አቶ ብርሃኑ ማለት እነሱ ናቸው። የኔ አባት እንዴት ነህ? ቴንክ ዩ ሶ ማች ቴንክ ዩ የኔ አባት። እንደስሙት ብርሃን አሳዩን፣ ብርሃን ያሳዩን። በእውነት ጨልሞብን ነበረ፣ ጨልሞብኝ ነበረ። በልጄ ጨልሞብኝ ነበረ። የሚነጋ አልመሰለኝም ነበረ በእውነት። አይዞሽ አረፍ በይ የኔ እናት። የሚነጋ አልመሰለኝም። አይዞሽ 6 ዓመት ሙሉ እስ ብለው አይዞሽ ጠጋ ብለው ይቀመጡ እናቴ። አይዞሽ ጠጋ። አዎ 6 ዓመት ሙሉ አልቅሻለሁ። እውነት ይሆናል ብዬ አላሰብኩም ነበረ። ተስፋ ቆርጬ ነበረ። እውነት ያው በእናንተ አይዞት። እሺ ዋናው እግዚአብሔር እንኳን አሳካልኛ። እውነት ነው። ሰርጂኑም ሐኪሙም ይመጣል አንድ ላይ ለሐኪሙ በተለይ ሰርጀሪ ለሰራው ለሌላውም ሰው ቲም ነው የሰራውና ግቡ አለቃ ሳቸው እነሱ ናቸው የሰሯቸው። አይ ኖ ታውቂ ነበር የኔ አባት። እንደምን አለ? ደህና ነህ ወይ? አምግድ ሃይ አረፍ በሉ። የሚቆሙን አነስተኞች ሳሚንም ጥሩት እና ተረፈልን እሱ አይጨነቁ። አይዞሽ ከዚህ በኋላ መበቃት ጭንቀት የለም። ባባ ራሱ ከዚህ በኋላ ቴክኖሎጂ ግን በእኛ ደግሞ ያለው ቴክኖሎጂ ሐኪሞቹም ባላቸው ብቃት በጣም የተሳካ እንዳደረጉት ከሐኪሙ አንደበት ይሰማሉ። ይመጣል ሐኪሙ። እሺ ቀጥሎም ደግሞ የሚጠበቁ ውጤቶችን እናያለን። እሺ ትረዳናለች ሁልጊዜ። እሷ ከመኪና አደጋ ተፋኛለች። በ91 ዓመት እንደሆነች ያስተማሪያለች። ልጄንም እስከ መጨረሻ ተተርፋለች። ፕሮሰስ ተጀምሮ በ21ኛው ቀን ሰርጀሪ ተሰራ። በ21ኛው ቀን ዛሬ 21ኛ ቀን እኛ ማርች 21 ይኸውልህ አንተን ለመሰሉ ብዙ ህጻናቶች በጣም የሚደንቅ ነው። በፈረንጆቹ አቆጣጠር ማርች 21 ይሄ ፖስተር እቺ ልጅ ልቧን ታማ ከሞት አደጋ የተረፈች የታከመች ልጅ ናት። ጥሪ ነው የምታቀርበው ለእንደዚህ አይነት ህጻናቶች በሙሉ ማርች 21 ቀን ሁሉም ሰው እንዲደግፍ የምንቀሰቅስበት አሁን አዶናያስ የሚቀላቀልበት ቅስቀሳ ነው። ዋናው ቅስቀሳ በአሜሪካን ሀገር ይሆናል። ሌሎቹ ቅስቀሳዎች በሀገራችን ውስጥ ይሆናል። ስለዚህ እንደነ ልዑል አይነት ህጻናቶች ብዙ የሚሰቃዩ ህጻናቶች ስላሉ አብረን በጋራ ህጻናትን ከሞት ከልብ ህመም አደጋ አብረን በጋራ እንከላከል። ህርት የሚባለው የበጎ አድራጎት ድርጅት ለእነኝህ ህጻናቶች ለማዳን ነው። ወደፊት ራሱን የቻለ ሴንተር ሊኖረው ዓላማ አለው። ወንድማችን አዶናያስ ደግሞ ብዙ ድሃዎችን እንደዚህ የምትረዳ ልጅ ነህ። በዚህ ደግሞ ከተባበርን እንደዚህ አይነት የእናቶች ለቅሶ ኮምፕሊትሊ ይቆማል። ህጻናቶችን መልሰው እንዲያቅፉ እናደርጋቸዋለን። ሰው ሁላችንም ማርች 21 ኢትዮጵያውያን የሆንን በውጭም ሀገር የምንኖር ጠቅላላ ለህርት ህጻናት አድን ድርጅት የጋራ የትብብር ስራ እናድርግ። ሁሉም ሰው ህጻናትን ማሳከም የሚችል ሰው ሁሉ ያሳክም።
በእኛ በኩል እየሞከርን ያለነው ፈጣሪ የቀረውን ደግሞ ይርዳን። ያው የዚህ የክብር አምባሳደር አድርገናል። ሴሪሞኒው ሌላ ጊዜ እናደርጋለን። እቺን ያው ለአደራ ጭምር ይዛት ትሄዳለህ ወደ ቤት። ጋይስ አሁን እንግዲህ ወደ ልዑል አይሲዩ እየሄድን ያለ ነው። ነቅተዋል ብለውኛል። እስኪ አሁን እኔና ልዑል እንገናኛለን ከቀዶ ጥገና በኋላ ማለት ነው። በጣም ደስ የሚል እውነት። በስመ አብ። በስንት ሰዓት ነው ያለቀው ፕሮሲጀሩ? ፕሮሲጀሩ አይ ቲንክ ጠዋት ገብተው አሁን ወደ 8 ሰዓት ተኩል አካባቢ ጨረሱት። 3 ሰዓት ፈጅ። 3 ሰዓት አካባቢ ገብተው ወደ 4 ሰዓት ኧረ ወደ 7 ሰዓት ተኩል ያ እና እንግዲህ እንደምታዩት ልክ እንደ ልዑል ከ25,000 በላይ ህፃናት በልብ ህመም ይሰቃያሉ። ከ4 ዓመት በፊት 25,000 ህፃናት ማገዝ ፈልጋለሁ ብዬ ልጥፍ አድርጌ ጽፌያታለሁና አላማችን ተገናኝቷል። ስለዚህ ሃርት ቱ ሃርት ፋውንዴሽን ሲሪየስሊ እኔ መቆም ፈልጋለሁ ለእናንተ በደንብ አድርጎ ገቢ ተሰባስቦ አቅም ኖሯችሁ የበለጠ ደግሞ እነዚህ ልጆች የምንደርስበትና የምናክምበት መንገድ እናመቻቻለን ማለት ነው። ጋይስ አሁን ወደ አይሲዩ እየገባን ያለ ነው። ልብስ መቀየር አለብን፣ ባክቴሪያ ምናምን እንትን እንዳናደርግ ማለት ነው። እሺ ጋይስ አሁን እንግዲህ ወደ ከሰርጀሪ በኋላ የሚተኙበት ቦታ አለ። ነርሶች፣ ዶክተሮች እየተመላለሱ እዚህ ነው ቼክ የሚያደርጓቸውና 24 ሰዓት ሙሉ እዚህ ናቸው። ከሱ ጋር ናቸው ቁጭ የሚሉትና አሁን ልንገባ ነው። ሙሉ ልብስ ቀይረናል። እንግባ። ስማ ወፍስ ቅዱስ ሉል የኔ አባት እስቲ ልዑል ያለበትን ሁኔታ በደንብ አስረጂው ዶክተር። እዛ ጋር ሆኚና እዛ ጋር ሆነሽ ዶክተር አሁን አንተ ትችላለህ። እንደዚህ ሊያዛት ሌላ ነው ለጥ አሁን ያላችሁት ያው ካርዲያክ ኢንቴንሲቭ ኬር ውስጥ ወይም ደግሞ ካርዲያክ አይሲዩ ይባላል። ያው አይሲዩ ብዙ አይነት ስላለ ማለት ናቸው። እሺ ይሄኛው ካርዲያክ አይሲዩ ይባላል። የልብ ቀዶ ሕክምናና ከቀዶ ሕክምና ውጪ በደም ስር በኩል የሚሰጥ የልብ ሕክምና ተጠቃላ ከሕክምና በኋላ ክትትል የሚደረግበት ቦታ አይሲዩ ማለት ነው። እዚህ ክፍል ውስጥ መተኛት የለም ማለት ያንዳንዱን ምታቸው ምን ይመስላል፣ ግፊታቸው ምን ይመስላል፣ ልብ አመታት፣ ኦክሲጅን መጠኑ፣ አተነፋፈስ ሁሉ ነገር እዚህ ነው ቼክ እየተደረገ ክትትል የሚደረግባቸው። እዚህ ጋር የምታያቸው ለልብ የሚያስፈልጉ ድጋፍ መስጫ መድኃኒቶች የሚሰጡባቸው ናቸው ማለት ነው። እያንዳንዱ በሙሉ በሚፈለገ ሰዓት ሁሉ የምታስፈልገዋን መጠን ተመጥኖ የሚሰጥበት ማሽኖች ናቸው እነዚህ። እዛ ጋር የምታዩት ደግሞ ትንፋሽ ገዛ የሚያስፈልጋቸው ማለት ናቸው ከሆነ ያ ማሽን ይሰጣል ማለት ነው። ልዑል ከኦፕሬሽን ካለቀ በኋላ ያው ቅድም እንደነገርኳቸው ኦፕሬሽን ላይ ስንሰራ የልብና ሳምባን ተክቶ የሚሰራ ማሽን አለ። ያው እሱ እዛ ኦፕሬሽን ክፍል ነው ያለው ማለት ነው። ከሱ ካላቀቅም በኋላ ወዲያውኑ በራሳቸው መተንፈስ አይጀምሩም። ምክንያቱም ማደንዘዣ መድኃኒት አለ ምን አለ ማለት ነው። ከዛ ወዴት ይመጣሉ? ወደ አይሲ ይመጣሉ ወይ ካርዲያክ አይሲ። እዚህ ደግሞ ዋናው ሕክምና የሚሰጥበት ነው ማለት ነው። ልክ ምክንያቱም የልብ አሰራሩ ስለተቀየረ ለዛ የሚሰጠው ምላሽ ምን ይመስላል የሚለው ነገር እየታየ ያለበት ደረጃ ምንድነው እየታየ ከዛ ማሽኑ መላቀቅ አለብንም የለብንም ወይስ ይቆይ ይደር ይክረም እዛ ላይ የምንወስነው እዚህ ክፍል ነው ማለት ነው። ይሄንን በጥሩ ሁኔታ ከተጠጣ በኋላ ወደ ታችኛው ወደ ነበረበት የተኛበት ክፍል ይመጣል ማለት ነው። አሁን የምታዩት ያው ከማሽኑ ተላቋል። የተወሰነ መድኃኒት እገዛዎች የተደረጉት ነው። እዛ ጋር የምታዩት ግፊቶቹ ምን ይመስላል የሚለውን የሚያሳየን ነው። ምቶቹ ማለት ናቸው። ልዑል ሄሎ፣ ልዑል ደከመህ? እንቅልፍ መጣ? እንቅልፍ መጣ? መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ? እሱ ማን ነው ታውቀዋለህ? እኔ ያስታወስከኝ
ማነው እሱ? አስታውስከኝ? እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ። ዳክ በበታሉ የተሰራበትን ቦታ ሰው አሁን ያለበት ኦፕሬሽኑ ማለት በዚህ ነው። ኦፕሬሽኑ ከዛ በዚህ በኩል አንድ ጎማ አለች። ከቀዶ ሕክምና በኋላ ደም ከዛ እየቀጠለ የሚመጣ ፈሳሽ አለ። እዛ እሱ የሚወጣበት እንዳይጠራቀም ማለት ነው። እዚህ ጋር የምታቸው ኬብሎቹ ምኖቹ የምታቸው ጠቅላላ ደም ስር ውስጥ ያሉ መከታተያ ኬብሎች ናቸው። እዛ ጋር የሚያሳየን ከዚህ የወሰደው መረጃ። ስለዚህ ክትትል ይደረግበታል። ከዚህ ጥሩ ነው ብለን ስናስብ ደግሞ ወደታች ነው ይወጣል። እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባው ጥሩ ነው የሚባልበት ነው ማለት ነው። ይሄን ይመስላል ያለው ሁኔታ። አሁን ያው ከትልቅ ኦፕሬሽን ስለወጣ ያው መደንዘዣ መድኃኒቶቹ እነዚህ እንቅልፍ የሚያስተኙ ምኑ እንዲሁም ደግሞ ህመም እንዳይሰማው ለማድረግ ደግሞ የምንሰጣቸው የመድኃኒት ማስታገሻዎች አሉ። እነሱ ትንሽ የእንቅልፍ ስሜት ይፈጥራሉ። ያ ነው የምታዩት። ይደክማቸዋል የተወሰነ፣ ግን በኋላ ቀስ ደግሞ የተሻለ ይመጣሉ ማለት ናቸው። በተለይ ምግብ ሲጀምሩ ምን ሲሉ ደግሞ ይበልጥ ንቃታቸው ጥሩ ይመጣል ማለት ነው። ይሄ ፕሮሲጀር አክቹዋሊ ቀዶ ሕክምናውን ጀምረን እስክንጨርስ የፈጀብን 3 ሰዓት ነው። ከዛ በፊት 1 ሰዓት የማደንዘዣ ሂደት ነበረ። አጠቃላይ ወደ 4 ሰዓት የሚሆን ኦፕሬሽን ክፍል ውስጥ ቆይተናል ማለት ነው። ትንሽ ማለት ነው። ይሄን ይመስላል ውጤቱም ያው ዶክተር ሽቢቆም በጣም በሀገራችን አሉ ከሚባሉት የልብ ሐኪሞች አንዱ ሐኪማችን ነው። ይሄ ሰው ብዙ ሚዲያ ላይ አይታይም እንጂ እጅግ በጣም ብዙ እስካሁን ድረስ ኦልሞስት የ7 ዓመት በላይ ኤክስፔሪየንስ አለው። በኢትዮ ኢስታንቡል እንኳን ከ250 ህጻናቶች በላይ እንደዚህ ትልቅ አዋቂና ህጻናቶች ፕሮሲጀር ሰርቷል። ከዛ በፊት ደግሞ በጥቁር አንበሳም በሌሎች ሆስፒታሎች የሚሰራቸው በብዙ ሺዎች የሚቆጠሩ ነው። እንዲህ አይነት ባለሙያ በሀገራችን በማግኘታችን ምክንያት ነው ልዑልም እዚህ ሊታከም የቻለው። ስለዚህ ባለሙያዎችን በመንከባከብ እውቀታቸውን በማሳደግ ለእነሱ የተሟላ እቃዎችን በማቅረብ ወደ ከሀገራችን የሚወጡ ህክምናዎችን በሀገራችን ውስጥ የምናደርግ የልብ ባለሙያዎች ናቸው። በደንብ እንድታመሰግንልኝ ነው። ዶክተር ሽቢቆም ይባላል። አጋጣሚ የአይሲዩ ክሪቲካል ነርስ ደግሞ የእሱ ባለቤት ናት። ሁለቱም ባለሙያዎች ናቸውና ልዩን እንግዲህ በኋላ እናገኘዋለን። ነገ ደግሞ እግዚአብሔር ፈቅዶ ነገ ወይ ከነገ ወዲያ በዋርድ እናገኘው እንችላለን። ይወርዳል። ነገ ወይ ከነገ ወዲያ ይወርዳል ማለት ነው። ጥሩ ነው። ዋናው ፈጣሪ ሲባረክ ነው እንደዚህ አይነት ውጤት ማግኘት ይቻላል። በተለይ ደግሞ አንዳንዴ እኔ ያው ሚዲያ ምናምን ነገር ሲሆን ገብቶሃል፣ ድንገት ነገሮች በምፈልገው መንገድ ባይሆን ቢቀር አስቸጋሪ ነው። ደግሞ ያውም ደግሞ ሂደቱ ደግሞ ጥሩ ሲሆን ደግሞ ፈጣሪ በረከቱ በደንብ አለበት ማለት ነው ስራ ላይ እና ታንኪ ሶ ማች አድናይ ሁሉም በጠቅላላ እዚህ ማይሲዩ ላሉት ብሬ ሁሉንም በጣም እናመሰግናለን እና የሁሉም የቅንጅት ውጤት ነው እዚህ ጋር ውጤት የምናይ ማለት ነው እና ምስጋና ይግባው ፈጣሪ። ደርሰናል። ትንሽ አረፍ ይበል። በደንብ እንትን ሲል ደግሞ መጫወት ይቻላል። በተለይ ደግሞ ታች ሲወርድ ማለት ነው አይሻልም? ጊዜ ምስጠው